ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አይዞህ ማምን አዶናይ ብራኒ ከአንድ ሳምንት እስራት በኋላ እንግዲህ መለቀቅ ችሏል፣ ተለቋል ማለት ነው። እንግዲህ ብዙ ሰዎች እሱ እንዲለቀቅ ሽምግልና የሚወጡ አሉ። ብዙ እዚህ ሚዲያ ላይም ዘመቻ ተካሂዶ ነበርና በመለቀቁ ደግሞ ሁላችንም ደስ ብሎናል ማለት ነው። ምክንያቱም እንግዲህ እሱ የብዙ ልጆች አባት ነው። እዚህ ቪዲዮ ላይ ብትመለከቱ እነዚህ ልጆች እንግዲህ ከጎዳና አንስቶ እየተንከባከባቸው ይገኛልና እነዚህ ልጆቹ ናቸው ማለት ነው ይቻላል። እንግዲህ ባይወልዳቸውም ገና በወጣትነት እድሜ እንደዚህ ለሰው ማሰብ የአባትነት ስሜት ያለው ሰው ነው። ዝም ብሎ እንደዚህ ተራ ቲክቶከር ነው ማለት አንችልም። ምክንያቱም እንግዲህ እነዚህ ልጆችን እየተንከባከባቸው ይገኛልና እነዚህ ልጆችን ደግሞ በተማጽኗቸው ነው እንግዲህ ተማጽኖ ነበርና ማንም የለንም የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት። አዶናይ እኛ ያላዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያላዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። የነሱ እንደዛ ማልቀስ ቪዲዮ ላይ እንደምትመለከቱት እንግዲህ ሰርቷል ማለት ነው። እንግዲህ አሁን መለቀቅ ችለዋል። እናቱም ደግሞ እዚሁ አዲስ አበባ መታ ተገኝ እዛ እሱ ሲለቀቅ እንግዲህ ተቀብለዋል ማለት ነው። እጅግ በጣም ደስ የሚለው ነገር ነው። እጅግ በጣም ደስ ይላል። እንኳን ለቤት አበቃ። ብዙዎቻችን ግን ብዙ ነገር አውርተን ነበረ ስለ አዶናይ። እንደውም ብዙ ዓመት ይፈረድበታል ተብሎ ብዙ የተጠበቀ ነገር ነበረ። ብዙ ሰዎችም ምኞታቸው ሲገልጹ ነበር። እንግዲህ ኔጌቲቭሊ የሚያሰቡት እንግዲህ አንዳንድ ጊዜ እኛ ታዋቂ ስንሆን ምንድነው ቅናት አለ። አንዳንድ ሰዎች እንግዲህ እሱ ምንም ባላጠፋ በቅናት ይመስለኛል እንግዲህ ኢትዮጵያ ውስጥ በአጭር ጊዜ እንደዚህ ብዙ እና ብዙ ተወዳጅነት ማግኘት ይችላል ማንም የለም። አብዛኞቹ ምናልባት በበጎ አድራጎት ስራዎች በሚሰሩት ነገር ሊያገኙ ይችላሉ። ከዛ ውጪ ግን እንደዚህ እንደ አዶናይ ሰውን እያዝናና እንደዛም ደግሞ በራሱ መንገድ እንደዚህ በራሱ ይዘት ብዙ ተከታዮችን ማፍራት የቻለ ኢትዮጵያ ውስጥ የለም ማለት ይቻላልና በአጭር ጊዜ ውስጥም ደግሞ ባልተለመደ መንገድ ነው የመጣው። እሱ ምናልባት ሌሎቹ ኮሜዲ ነገር ሊሰሩ ይችላሉ፣ ሰውን የሚያስቁ ዘፈን ሊሆን ይችላል። እሱ ግን በራሱ መንገድ ሞቲቬሽናል ሆኖ መጣ። ብዙ ከሱ በዛ ሙያ ላይ ያሉ ብዙ ሰዎች አሉ፣ ብዙ ዶክተሮች አሉ፣ ብዙ ሰዎች አሉ። ግን እሱ በአጭር ጊዜ ውስጥ መሳካት ይችላልና ይህንንም ያደረገው ደግሞ እግዚአብሔር ይመስለኛል። ምክንያቱም ደግሞ ልቡ ንጹህ ስለሆነ የዋነቱን አይቶ ይመስለኛል እግዚአብሔርን በዚህ ደረጃ ያሳካውና እንግዲህ እሱ ላይ ሲዘምቱ የነበሩት አዶናይ ማን ነው? አንተ ሌባ ቆጠላለት መልእክተኛው የሚባል እነ ባላደራው እነ መልእክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ። እነ ባላደራው በጣም እግዚአብሔር ያሳያችሁ። እነ መልእክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተራብነት የቆሰለ አካል አጥሮ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ። ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ። ማስተራብነት ምን ወገን አለ? ስልጣን ያለው ወገን የለውም። የዘረፈ ወገን የለውማ። ማስተራብነትን ይሄ ኮልኮሌ አዶናይ ሊበልጠው አይችልም። አንዳንዶቹ በቅናት ነው። አንዳንዶቹም ደግሞ ይሄ ዋጋ አጥባቂ የሚባል ወደ ድሮ ኋላ ቀር አስተሳሰብ ያላቸው ሰዎች ሰግጥ ፈምስ ምንድነው የሚለው ነገር ነው እንዳለ። አንዳንድ ሰዎች ምናልባት ኋላ ቀርነታቸውን የሚያሳይ ነገር ነው እንደዚህ ሲቃወሙ። ምክንያቱም እሱ ሰግጥ ፈምስ ያለው ነገር ለዓላማ ማንንም አትስማ፣ አንተ ትኩረትን ዓላማ ላይ አድርገው። ሰዎች ስለአንተ ብዙ ነገር ሊናገሩ ይችላሉ። አንተ በራስህ ተማመን፣ በእግዚአብሔር ተማመን። በእግዚአብሔር ካመንክ፣ በራስህ ካመንክ አንተ የትም መድረስ ትችላለህ። ከሁሉም ነገር በላይ ደግሞ እግዚአብሔርን አስቀድም፣ ሁሚሊቲን አስቀድም። ሁሚሊቲ ማለት ምንድነው? ትህትናን አስቀድም። አንተ ትሁት ከሆንክ እግዚአብሔር ይረዳል የሚል ነበር እንግዲህ የተናገሩ ነገር። ምክንያቱም እንግዲህ ምናልባት እሱ ይሄንን ነገር እሱ የተናገረ ነገር የሃይማኖት አባቶች የሚናገሩት ነው። በየመስጊድ ቤት፣ በየቤተክርስቲያን፣ በየቸርች ቤት የሚናገሩት ነገር ነው። በቃ ምንም እንትን የለም። እሱ ግን ምናልባት አነጋገሩ በሌላ መንገድ ስለመጣ ነውና በሩን ሊዘጉብህ ይችላሉ። እግዚአብሔር ላንተ ካለው ጣራው ይከፍትልሃል። ሰዎችን መፍራት አቁምና እግዚአብሔርን ማመን ጀምር። ላንተ የተባለው ነገር ማንም ሰው ሊነጥቅህ አይችልም። ማንም ሰው አቅም የለውም። እመን ብቻ ታሸንፋለህ። ይህንን ሁሉ ግርግር የሚያስነሳ ነገር አይደለም። ደግሞ ጠላቶቹ እንኳን ደስ አላችሁ እናንተንም እሱ መለቀቅ ይችላል። እኔ በበኩሌ ማለት ነው እኔ ቲክቶከሮችን ብዙ አላደርጋቸው፣ ግን አዶናይ ሰፖርት አደርጋለሁ። ሀይ ቢባል ታዋቂ ስለሆነ ብዙ ተከታዮች ስላፈራ ሳይሆን ልቡ ንጹህ ነው። በቃ ልጁ የዋህነቱን አይቼ ነው። በቃ ደግሞ ኢትዮጵያ ውስጥ አሁን ቲክቶከሮች የሚባል እጅግ በጣም ትዕቢተኛ ናቸው። በቃ የሚያደርጉት ነገር ካስታውሳችሁ የባለፈው ልጅ እንዳለ የተባለ በኢትዮጵያ አየር መንገድ ውስጥ ያደረገው ነገር 1 ዓመት ከ3 ወር ነው ከ3 ወር ምናምን ቅጣት ይሄው ተቀጥቶ ወጣ። ሀይ ቢካዝ በጣም ትዕቢተኛ
ትዕቢተኛ ነበር። ኢትዮጵያን የአየር መንገድን የመሰለ ትልቅ ተቋምን እዛ ውስጥ እንደ ታክሲ በቃ ምንም አታመጣም። ስንት ሰው እያየ ነው። በጣም ትዕቢተኛ ነው። ግን ይሄ አዶናይ በጣም ሂስ ሃምብል ፐርሰን በጣም ትሁት ነው። እግዚአብሔርም ለዚህ ነው እየረዳ ያለውና እኔ በበኩሌ አዶናይ በጣም አደንቀዋለሁ። እንኳንም እግዚአብሔር ለቤታ በቃ እንኳንም ደስ አለ። ቤተሰቦችንም አንተን የሚጠብቁ ያንተን መውጣትን በጉጉት የሚጠብቁ ልጆች አሉ። እነዚህ እንግዲህ ማንም እናት አባት የላቸው አጋዥ የላቸው አንተ ጎዳና አንስታቸው እዚህ ቤት ተከራይተህላቸው ያኖርካቸው ያለው እነሱ የነሱን እንባ ተሰምቶ ነው። እንግዲህ እግዚአብሔርም ደግሞ የነሱን ጸሎት ስለሰማ ነው አንተ መለቀቅ የቻልከው እና እንደዛም ደግሞ የዋነት ጥሩነትን ቅንነትን አይቶ ነው። በጣም ቅን ልጅ ነው። በቃ ለሱ ሀብት እውቅና ምንም ማለት አይደለም። ከልጅነቱ ጀምሮ ሀብት ከሆነ ቤተሰቦቹ ትልቅ ሬስቶራንት አላቸው እዛ በቀሌ ውስጥ ብዙዎቻችሁ ማየታችኋል ብዬ አስባለሁና እንግዲህ ይሄ ቀላል ነገር አይደለም። ምክንያቱም ለሱ ሀብት ዝና ብዙዎቹ ቲክቶከሮች ገና ከደሃ መናጤ የነበሩ ናቸው። ምንም ችግር የሚበሉት ነገር የሌላቸው ናቸው። ለዛ ነው እዚህ አሁን ትንሽ ነገር መብላት ሲጀምሩ እዚህ ኢትዮጵያ ላይ የሚፈራገጡትና እሱ ግን he's just like them it's not just like them እንደነሱ አይደለም እሱ። ምክንያቱም ለሀብት ከሆነ አይተዋል ውጭ ሀገር ኖሯል። ሰውና ምን እንደሆነ ያውቃል። ሰውነት ያስቀድም ነው እሱ የሚለውና እዚህ እንደዛ አይነት ብዙ በጎ አድራጎት ይሰራል። ለአንድ በጎ አድራጎት ድርጅት ስንት ብር ሲያሰባስብ የሆነ ልጅ ቲክቶከር ነው ሽልማት መሸለም ነበረብኝ ብሎ ነበር ካስታውሳችሁ ይሱራ የሚባልና አለቀሰ ምናምን 100 ሺህ ብር ቃል ገብቶ ሰጠው። 100 ሺህ ብር ማንንም አይሰጥ። እንግዲህ ፋሚሊ አዶናይ ቃል በገባው መሰረት ይሄው ዛሬ ጠርቶ አክብሮ መክሮኝ እኔ ለሰው ልጅ ዋናው ምክር ነው ፋሚሊና መክሮኝ ይሄንንም እንደዚህ ያርጉልኛል ቃላት የለኝም። አዶናይ የእግዚአብሔርም በጣም ነው ማመሰግነው። አብዛኞቹ ቲክቶከሮች ለማስመሰል ነው የሚያደርጉት። ለዛውም ብር ሲሰጡ እንግዲህ ከኪሳቸው ከራሳቸው አካውንት አውጥተው ሳይሆን ገንዘብ አንሰባስበው 100 ሺህ ብር ከሰበሰቡ 10 ሺህ ብር የሰጡ 90 ሺህ ብር ለራሳቸው ያስቀራሉ። አዶናይ እንደዛ አይደለም። አዶናይ ብዙዎቻችሁ ስላልገባችሁ ነው። ምክንያቱም አሉታዊ መንገድ ስለምታዩ እንጂ አዶናይ ቤስት ፐርሰን በእውነት ነው የምነግራችሁ እና እኔ ብዙ አንግል አይቻለሁ። ምናልባት አንዳንድ ጉድለቶች ሊኖሩ ይችላሉ። ምናልባት አማርኛውን እንደሌሎቹ አቀላጥፎ አሳምሮ ሰውን ለማሳመን ላያደርግ ይችላል። አንድ ሂስ ናት ምክንያቱም አማርኛ ሂስ ናት ሂስ ማዘር ታንግ ላንጉዌጅ በቃ ምንም ማለት አይደለም። ሁላችንም እንደዛ ነን። የአፋችን የፈጣን ሌላ ነው፣ ግን ለመግባቢያ ነው። በቃ ጊዜ ስለሆነ አማርኛ ጀስት ስለሚነገር በሀገሪቱ ደረጃም ሰው ለዛ ነው። እና ሁለተኛ ነገር ደግሞ ስናገር ልጁ ቅን ነው። በቃ ቀን ስለሆነ እግዚአብሔር ደግሞ እንኳን ረዳው። አንዳንድ ሰዎች ግን ታሳፍራላችሁ። እንግዲህ አሁን እሱ ወጥቷል። አብዛኞቹ ግን ስለመታሰሩ ብዙዎች እየተናገራችሁ ያወራችሁ ነገር አላችሁ ምናምን እዚህ ጋር መጣችሁ። ይሄ ሁሉ ተፈታችሁ እኮ በእስር ቤትና በሽንት ቤት አይቀሩም ይባላል። ይሄ ወጣ በቃ እሱና አሁንም ማስደመሙ መስራቱን ይቀጥላል ማለት ነው። መንግስትም ከዚህ በፊት እዚህ አሁን አንድ ሳምንት ያቆየው እሱ ለመምከር መንገድ ለማዝያስ ምክንያቱም ጠላቶቹ እንደበዛ ስላወቀ መንግስትም ለሱ አስቦለት ነው ለልጁ በቃ አንተ ተጠንቀቅ ነው በቃ ማስጠንቀቂያ ለመስጠት ነው ለሌሎቹ እንዲጠነቀቅ ነው። መንግስት ለመማሪያ ነው እንጂ ሁሌም እኮ ብዙ ሰዎች ታሰረ ሲባል በጥፎ ነገር ያነሳሉ። መንግስትም እኮ ያን ያህል ጅል አይደለም። ምክንያቱም መጥፎ አይደለም። የመንግስት ጥሩ መንግስት ነው ደግሞ ያስባል እና እንደ ሌሎቹ እንኳን ከባህልና ወግ የተፈናገጠ ምንድነው ይሄ ከባህልና ወግ የወጣ ነገር አሳይቶ ነው። እነሱ ይገባቸዋል። እኔም እደግፋለሁ። ይሄ እዚህ ላይ አዶናይን ግን ለመምከር ነው በቃ መንገድ ለማስያዝ ምክንያቱም በጣም እውቅና በጣም ጥሩ አይደለም። አንዳንድ ጊዜ ሆይታ አንዳንድ ሰው ከፍ ያደርጋል እና የሚመጣ ነገርም ከባድ ሊሆን ይችላል። ምክንያቱም የዓለማችን ታዋቂ የሆኑ ሰዎች ላይ ብዙ ነገሮችን ስላየን ማለት ነው። እንግዲህ አዶናይ ግን በቃ መንገድ ለማዝያዝ ኢትዮጵያ ውስጥ እንደዚህ የሚለው ነው። መንግስትም ደግሞ ለሱ መብሪያ ለመስጠት ነው። በቃ ለነገር አይደለም። ሁለተኛም ደግሞ እሱን ሲጠብቁት የነበሩ አሉ። እሱን ለማጥቃት ሲባል የሆነ ጭንጭንታ ወሬ ያለ ለሱ ነው። በቃ ከሱ ለመታገር ነው። መንግስትም እሱን ትንሽ አሳርፉት የወጣው ይሄ እሱ ከእረፍት ነው የተመለሰ እንጂ ታስሯል ማለትም ይከብዳልና እኔ በዚህ መንገድ ነው ያየሁት። እናንተም ደግሞ ያላችሁን ሀሳብ አስተያየት በሀሳብ መስጫ ላይ ጻፉልን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ሰላም ሁኑልን።